የሰው ልጅ በሚሞት ጊዜ ስራው ይቋረጣል። ያ ሁሉ ነገር ከመቋረጥ በፊት አንዲት ሱብሃንአላህ እኮ ዋጋው ቀላል አይደለም። አንዲት አልሐምዱሊላህ እኮ ዋጋው ቀላል አይደለም። ፈገግ ብለህ አሰላሙ አለይኩም ማለት እኮ ዋጋው ቀላል አይደለም። ለቤትህ ለሚስትህ መልካም መሆን፣ ለባል እዚሁ መልካም መሆን ዋጋው ቀላል አይደለም። እነዚህን መመልከት ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከእናንተ በላጭ ማለት ለቤተሰቡ ለባለቤቱ ምርጥ የሆነ ነው፣ በላጭ የሆነ ነው። እኔ ለቤተሰብ ምርጥ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንዱም በዚህ መልኩ አደራ ብለው አሳስበው ለቤቱ ምቹ እንዲሆን አላህን በመፍራት ላይ አጋዥ እንዲሆን ካሳሰቡ በኋላ ሴቷን በተመለከተ ደግሞ ምን አሉ? አንድ ሴት መጣች፣ ሐጃ ነበራት ከሳቸው ዘንድ ጉዳዩን ፈጸሙላት። ከዛስ ምን አሏት? ትዳር አለሽ ወይ ባል አለሽ ወይ አሏት። አዎ አለኝ። እንዴት ነሽ ከሱ ጋር በተያያዘ አሏት። አቅሜ የምችለው ነገር ኖሮ አላጎድልበትም አለቻቸው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ተመልከች አሏት። እሱ ማለት ጀነትሽም ነው እሳትሽም ነው አሏት። ጀነትሽም ነው አላህን መፍራትን ከሱ አንጻር ካስገኘሽ ጀነትሽ ነው። በተቃራኒው ደግሞ ከሱ ጋር ያለሽ ተዓሙል መበላሸቱ እሳትሽ እንዲሆን ያደርገዋል። በተለይ በዚህ ዘመን እህቶቻችን ከዲን የሚያርቅ ነገሮች በጣም የበዙበት ጊዜ ነውና የአኺራ ጉዳይ ቆም ብላችሁ አስቡ። ምን ማለት ነው የፈለኩት? በዚህ ዘመን በንቃት ስም እየቀረቡ ያሉ ሞኝነቶች አሉ። ለሴት በመቆርቆር ስም እየቀረቡ ያሉ ማታለያ ወጥመዶች አሉ። በተለይ ትንሽ ቀለም ሲቀስሙ ከማንም ሰዎች ያልደረሱበትን ንቃት ላይ የደረሱ መስሏቸው ከአላህ ጋር የሚያጣላ ከዲን የሚያስወጣ በርካታ ነገሮች ሊያንጸባርቁ ይችላሉ። የሰው ልጅ ህይወቱ አጭር ነው። አላህን መፍራትን ከፊታችን አስቀድመን ነው ስንናገርም ስንጽፍም ሁሉ ነገራችንም። ወንዱም እንደዚሁ ከሴቶች ጋር በተያያዘ አላህን መፍራት ሊኖረው ይገባል። በተለይ በዚህ ዘመን ሴቶች ከየትኛውም ጊዜ በበለጠ አደጋ ተደቅኖባቸዋል። የሴቶች መብት የተሻለ ነው የሚባልበት ዘመን ከየትኛውም የበለጠ ሴቶች ከአላህ ጋር እንዲጣሉ ከዲናቸው እንዲርቁ የሚያደርጉ ነገሮች የበዙበት ዘመን ነው። በጥንቃቄ መያዝ ያስፈልጋል። ቀስ አድርገን እንዳንገፋቸው ሳናስበው ከአላህ ጋር እንዲጣሉ ሰበብ እንዳንሆናቸው ጥንቃቄ ያስፈልጋል። ስለዚህ በሁሉም አቅጣጫ ማህበራዊ ሚዲያን ነጥቤን ሳጠቃልል ማህበራዊ ሚዲያን እንደ ጥቅል ዲናችንን ለማስፋፋት ለሰዎች ለመድረስ ኸይርን ለማሰራጨት እስከ ጥግ የምንችለውን ሁሉ እናድርግ። ከአጥፊዎች ያነሰ ነሻጥ ሊኖረን ፈጽሞ አይገባም። በሌላ በኩል ምላሳችንም እጃችንም ብዙ ወንጀል አስቀምጦ ነገ አላህ ዘንድ የተከመረ ነገር እንዳይጠብቀን ነብዩ ሰለላሁ ዐለይሂ ወሰለም እንደ ቲሃማ ተራራ የገዘፈ ኸይር ስራ ይዘው ወደ አኺራ የሚሻገሩ ግን የሚያጡ ሰዎች አሉ ብለዋል። ያንን በድለዋል፣ ይሄንን ሰድበዋል፣ ያንን የሆነ ነገር ብለዋል እንዳለ እያነሱ ለዚህም የሚያሻግሩበት ማለት ነው። ያ እንዳይሆን ማህበራዊ ሚዲያን በአግባቡ እንጠቀምላለሁኝ። ሲላ ያቆማለሁኝ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. أستاذ جزاك الله خير الجزاء مولانا الله يحفظك ويبارك. أستاذاتنا الله يبارك حياتنا رزقنا حقيقة በጣም ሩህ ያለው ግሩም የሆነ